ላውራላችሁ። የሰባተኛ ሸለር የሰባተኛ ጀግና ነኝ እኔ። የመርካቶ ጀግና ነኝ እኔ። የጎጃም በረንዳ ጀግና ነኝ እኔ። ኦኬ የፊንፊኔ ጀግና ነኝ። እሰካልሻለሁ፣ ሄዳ ትነቅልልሻለች እና እናት ትነቅልልሃለች። ዩ ጋዴሚት አንገታችንን ደፍተን ልጅ እናሳድጋለን ብንላችሁ ያ እዚህ ላይ ወጣችሁ ኖ መድረ ወሸላና ሽንታም ብቻ ሽንታም ወሸላ ወንፊትምስ በቃ ይህን ነው የምታውቁት። እኛ አንሾካሾክም። ኖ በጫማ ጥፊ ነው የምልህ። እምሶላሰ ወንዱ ደግሞ ወይ ሲታነቅ ወይ የሆነ ነገር ሲሆን እንዲሆነ ስራ የለህማ፣ ስራ የለህም። ይሄ ህዝብ ስራ የለውም። ምን ነው ኦማይ ጋዳልሽ ናውጣ። እኛስ እዚህ ቤት ቁጭ ብንል ልጅ እያሳደግን ናውጣ። ሄዱ እናንተ ስራ የላችሁ፣ ሄዱ። ምን አባት ልክብኛለ በዚህ ሰዓት ስራ አትሄድም። ከረፈፍ ትውልድ፣ ወሸላ ትውልድ እኔማ እኔ ሰርቼ ለእድሜ ልኬን የሚበላ ቁጭ አርጌ ስፈልግ ሰራለሁ፣ ሳልፈልግ ተዝናንቼ ነው የምኖረው። ወሸላ ትውልድ፣ ወንፊትምስ ትውልድ፣ ስራ የማይወድ የወንድ ጥገኛ ዲፔንድ ችግር ያለበት ሁል ጊዜ ብቻ ወልጃለሁ፣ ሄድና ብር አምጣ። ሴቶቻችን ወንፊትምስ መጨረሻ ሄዱ። አንድ ሴት ግን ወጣ ስትሰራ የሚቀድመው ልጅ ማሳደግ እኮ ነው። ልጆችሽን ጥለሽ ይወጣሽ አይደለም። የእሱን የውሸላ ፀጉር ስታበጠር ትኖርልሻለች አይደለም። ከዛ ድህነት እንደዚህ ነው እዚህ ላይ የሚቆለልብሽ። ከዛ እግዚአብሔርን ታማርሪያለሽ። እንደ ጌታ ወጥተሽ ተንቀሳቀሽ። ቂጥሽን ወይንም እግርሽን አማች ውጪ፣ ተንቀሳቀሽ፣ ሰርተሽ ነይ፣ ተማሪ ምድረ ወሸላ ትውልድ ሞኒካ ወሸላ ትውልድ ኤርትራ የሚያስፈራራችሁ 120 ሚሊዮን ህዝብ 5 ሚሊዮን ህዝብ የሚያስፈራራ በፖለቲካው የበታቸውንክ በፋይቱ በምኑ የወረድክ ትውልድ ትንሽ ሀገር ጃስ የምትላችሁ ትንሽ ሀገር ለምን ቁጭ ብለህ የምታየው ምንድን ነው? ሴት መሳደብ፣ ሴትን መናገር ለአንተ ቀላሉ። 5 ሚሊዮን ህዝብ 120 ሚሊዮን ህዝብ አንቆ ይዟል። እንደዚህ እያስፈራራክ 30 ዓመት በሙሉ የባህር በር ሄደ ወንድ ኮንግ ጃስ ብለህ ንብረትን እንደማስመለስ እኛ ንወገብ እኛ ነዘንንም እኛ ነዘንገባም እኛ ነዘንነታም የኢትዮጵያ መንግስት ነገር ለምጣብ ከዛ ደግሞ እንጀራ ትለምነ ዳቦ ትለምነ። ይህንን ይሄ መንግስት እኮ ኢኮኖሚው እኮ በጣም የደቀቀ ነው። 120 ሚሊዮን ሆድ እንዴት ገብታችኋል? እንዴት ብሎ ነው ይሄ መንግስት ኑሮ እንደዚህ ያስወደደብን? ድሀ ስለሆንክ ህዝብ ድሀ ስለሆነ ድህነትን ፈልገው ቁጭ ብለህ ስለተቀበልክ እናት ከዛች ከደደብ እናት ስለተወለድክ ከደደብ አባት ስለጀልና ሾርት ወይ ገንዘብ ማግኘት ስለማትማር እንደዚህ በልጅ ላይ ኢንቨስት እናደርጋለን ወይ ችግረኛ እንዴት ነው ቤት ትገዛለች ግን ብትባይ ዋው ትገዛ ትችላለች። ድንጋይ መጫንን እንጂ ሰዎችን ቢልድ ማድረግ ግን ተስፋ የቆረጥክ ትውልድ 5 ሚሊዮን ለ120 ሚሊዮን መግጠም ያቃተ ወሸላ ትውልድ ከኔ ጋር ልትነጋገር። እኔ ጀግና ልጅ ጀግና ዘር ነው ያለ። ከጀግና ዘር ነው የመጣሁት። ከጀግና ዘር እዚህ ቁጭ ብለህ ብቻ ሶሻል ሚዲያ ላይ 15,000 ሰው ልክ የሆነ ሲመጣ እንኳን 15,000 ሰው የለም ወይ የሆነ